ወራህመቱላሂ ወበረካቱ። ዛሬ የብሮስት አሰራር አሳያችኋለሁ። የዱጃጅ አጥቤ ያዘጋጀሁት አለ እና በኋራት ማረጋ ያው እዚህ ጋር በኋር እንትን አለኝ፣ የብሮስት በኋር አለኝ። እዚህ ጋር ሽንኩርት አለ፣ የተፈጨ የደረቀ ሽንኩርት እና ነጭ ሽንኩርት አለኝ፣ ፍልፍል አስወድ፣ እዚህ ጋር ዝንጅብል አለ፣ ጨው። እነዚህን አድርጌ አንድ ላይ ቀላቅላቸውና ለትንሽ ደቂቃ ተዋለሁ። ትንሽ ዘይት አደርጋለሁ። ትንሽዬ እና እነዚህን እቀላቅላቸዋለሁ። ካላችሁ ትንሽ ሳልሳ ለከለር ያህል ማለት ነው። ያው በቅመም አድርጌያቸዋለሁ። ውሃን መጀመሪያ ሳጥበው ውሃ እንዳይኖረው ነሽፌዋለሁ። ምክንያቱም ውሃ ካለው ቅመሙ ይዞት ወደ ታች ስለሚወርድ ውሃ የሚባል ነገር የለውም። ምክንያቱም ካጠብኩ በኋላ ፎጣ ላይ ትንሽ አስቀምጫዋለሁ፣ ንጹህ ፎጣ ላይ ውሃ ወርዶለት ነው ቅመሙን ያደረኩት። ቅመሙ እንደያዘ ነው ዱቄት ላይ አድርገን እንቁላል ላይ አድርገን የምንለው እና ምን ነበር የቀረኝ? ኋላስ ምንም የቀረኝ ነገር የለም። ሁሉም ነገር አድርጌያለሁ። ያው እዚህ ጋር እንዲቆራርጬ ነው እንትን ያልኩት። ሁሉም ቅመሙ እንዲደርሰው ውስጥ ድረስ እንዲገባ አሽቸዋለሁ። ቢያንስ 30 ደቂቃ ተወዋለሁ እንደዚሁ እና ይሄው ዱቄት አዘጋጅቻለሁ። ይሄ ዱቄት እና ትንሽ ብሬድ ክራምፕ ያኔ ዳቦ ፍርፋሪ ማለት ነው። እቺኛው ወይንም እቺ ይሄ ነው ብሬድ ክራምፕ እንለው ይሄ እና ዱቄትና እሱን ቀላቅዬ አድርጌያለሁ። ቅመም አለበት፣ ፍልፍል አስወድና ጨውና የዚች ምንድነው የብሮስት ቅመም አለኝ። እሱን አድርጌበታለሁ እዚህ ላይ። እዚህም ጋር ፍልፍል እንቁላልና ወተት ነው። ፍልፍል አስወድና ጨው አለው ትንሽ እና ይሄ ብሬድ ክራምፑ ነው። መጨረሻ ላይ መጀመሪያ እዚህ ዱቄቱ ላይ አድርጌ ነው ወደ እንቁላል የምመልሰው። እንቁላሉ በኋላ እዚህ ጋር ብሬድ ክራምፑ ላይ አለኝ። እንደዛ አድርጌ ነው የምሰራው። ከዛ በዘይት እንጠብሰዋለን። አንዴ ላሳያችሁ እንዴት እንደማደርግ እና ይሄው እንደዚህ እያደረኩኝ ጨርሰዋለሁ ማለት ነው ሁሉንም። መጀመሪያ ዱቄት ላይ እዚህ ላይ ነው የማደርገው። ከዛ እንቁላል ላይ፣ ከዛ ደግሞ ብሬድ ክራምፑ ላይ እያደረኩ ነው የምሰራው። እንደዚህ ይሆናል። ከዛ ዘይት ላይ ጠብሰዋለሁ። አልጨረስኩም። እና ይኸው ዘይት በጋለ ዘይት ላይ አድርገዋለሁ። እየቀላ ነው። ሲቀላ እናወጣዋለን። ይኸው ብሮስታችን ደርሷል። እቺን ትመስላለች። እዚህ ጋር በጣጥስ አለ። እንግዲህ እየሰራችሁ ሞክሩት።